በዛሬ ቪዲዮ ዩቲዩብ ስቱዲዮ ኤአይን ራሱ በመጠቀም እንዴት ሞስት አይ ካቺንግ ታምብኔል እንደምንሰራ አሳያችኋለሁ። ከዛ በፊት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ይሄን ታምብኔል ለመስራት አትሊስት 3 ስቴፕ ብቻ መከተል ይጠበቅብናል። የመጀመሪያ የሚሆነው የቪዲዮ ሐሳብ ለኤአይ መስጠት ይሆናል። የቪዲዮን ሐሳብ ለታምብኔል ለማግኘት መጀመሪያ ሲምፕሊ ቻትጂፒቲ ከፍተን የምንሰራውን የቪዲዮን ሐሳብ እንሰጣለን። ከዛ በኋላ ፕሮምፕቱን እናገኛለን ማለት ነው። ጋይስ እዚህ ጋር እንደምታዩት የቪዲዮ ሐሳብን እዚህ ጋር ለኤአይ ሲምፕሊ ሰጥቻለሁ። አሁን የሚያደርገው በስቴፕ 2 ላይ ታምብኔል ላይ የምንጠቀመውን ታይትል ከቪዲዮ ሐሳብ መውሰድ ይጠበቅብናል ማለት ነው። አሁን እዚህ ጋር ከጻፍኩት ከቪዲዮ ሐሳብ ሲምፕሊ ታይትሉን ጄነሬት ማድረግ ይችላልኝ ማለት ነው። ኤአይውን ራሱ እንዲሰጠኝ ይጠይቃለሁ ብዬ በዚህ ሁኔታ ጽፌያለሁኝ ማለት ነው። እዚህ ጋር እንደምታዩት ታይትሉን አግኝቻለሁ። መጀመሪያ እኔ መስራት የፈለኩት የቪዲዮ ሐሳብ ሲምፕሊ እንዴት የዩቲዩብ ታምብኔል መስራት እንደሚቻል ነበር የሰጠሁት። በዚህ ፎርም ታምብኔል ላይ የሚጠቀሙን ሐሳብ ሰጥቶልኛል። ሐሳብ ስላችሁ የሚጽፉን ጽሁፍ ማለት ነው። እዚህ ጋር እንደምታዩት በጣም ሞስት ፓወርፉል ለታምብኔል የሚሆነውን ታይትል እዚህ ጋር ሰጥቶልኛል። ለምሳሌ እዚህ ጋር ኤአይ ሜድ ማይ ታምብኔል ክሬት ታምብኔልስ ዊዝ ኤአይ የሚሉ ሐሳቦችን ሰጥቷል። ሞስት ፓወርፉል የሆነውን ራሱ እዚህ ጋር ሪኮመንድ ያደርግልናል። እኔ ራሱ ሪኮመንድ ያደረገውን መጠቀም ስለፈለኩኝ እዚህ ጋር ኮፒ አድርጌ ይወስዳለሁኝ ማለት ነው። ኮፒ አድርጌ ከወሰድኩኝ በኋላ አሁን የሚያደርገው በሶስተኛ ስቴፕ ላይ ለታምብኔል ፕሮምፕት ማዘጋጀት ይጠበቅብናል ማለት ነው። ፕሮምፕቱንም የምናዘጋጀው በዚህ ቻትጂፒቲ ላይ ነው፣ መጨረሻ ላይ ነው። ሲምፕሊ በዩቲዩብ ስቱዲዮ ኤአይ ላይ ታምብኔሉን ክሬት የምናደርገው እዚህ ጋር ሲምፕሊ ጊቭ ፕሮምፕት ፎር ዲስ ዩቲዩብ አይዲያ ፎር ታምብኔል ዊዝ ታይትል እዚህ ጋር ታይትሉን ቅድም መጀመሪያ ስለወሰድኩኝ በዚህ ፎርም ፔስት አደርጋለሁኝ። ከዛ ፔስት ካደረኩኝ በኋላ ሲምፕሊ ፕሮምፕቱን ከቻትጂፒቲ ማግኘት ይችላልኝ ማለት ነው። እንደን በዚህ ሁኔታ ለዩቲዩብ ታምብኔል የሚሆነውን ፕሮምፕት ወስጃለሁ። ከዛ ሲምፕሊ ኮፒ አድርጌ አሁን ቀጥታ ወደ ዩቲዩብ ኤአይ ስቱዲዮ ሄዳለሁኝ ማለት ነው። እሱን ለማግኘት እንደሚታወቁት ሲምፕሊ ዩቲዩብ ኤአይ ስቱዲዮ ትከፍቱና እዚህ ጋር የሚታዩትን ሙሉ ሴንሲቲቭ የሆኑ ነገሮች የቻናልን እዚህ ማሳየት አልፈልግም። ሲምፕሊ እዚህ ጋር የዩቲዩብ ስቱዲዮ ኤአይ ትከፍታላችሁ። ከከፈታችሁ በኋላ በዚህ ሁኔታ ሲምፕሊ እዚህ ጋር የቅድሙን ቻትጂፒቲ ላይ የሰራነውን ፕሮምፕት ወይም የሰራችሁትን ፕሮምፕት ይሄን ቪዲዮ እያያችሁ የሚሰሩ ከሆነ ፔስት ታደርጋላችሁ ማለት ነው። ፔስት ካደረጋችሁ በኋላ ሲምፕሊ እዚህ ጋር ሴንድ ትላላችሁ። እዚህ ጋር አሁን እየሰራልኝ ነው፣ ጀስት ሰከንድ እያለኝ ነው። እስቲ የሚሰጠውን ታምብኔል ሲምፕሊ እናያለን ማለት ነው። በዚህ ዩቲዩብ ስቱዲዮ ኤአይ ለመስራት አድቫንቴጅ ሊኖር ይችላል። ምክንያቱም ዩቲዩብ ኤአይ ስቱዲዮ ሲምፕሊ የዩቲዩብ አልጎሪዝም ሲስተሙን ስለሚያውቅ አሪፍ ታምብኔል ይሰጣል ብዬ እኔ የራሴን ሐሳብ መስጠት ይችላልኝ ማለት ነው። እና እናንተ ምን ትላላችሁ በዚህ ሐሳብ? ሲምፕሊ ሐሳባችሁን ኮሜንት ላይ ጻፉ። ጋይስ እዚህ ጋር እንደምታዩት ታምብኔሉን ጄነሬት አድርጎልኛል። ታምብኔሉን ጄነሬት ያደረገው ሲምፕሊ ከራሱ ሐሳብ ሳይሆን ቻናሌ ውስጥ ያሉ ኢንፎርሜሽኖችን ሙሉ በሙሉ በመጠቀም ጄነሬት አድርጎልኛል ማለት ነው። እዚህ ጋር እንደምታዩት based on your channel style in the request ምናምን ይላል እና ከዛ አንፃር ነው የሚሰራልኝ ማለት ነው። ሜቢ ሲምፕሊ ቻትጂፒቲ ላይ ጄሚኒ ላይ ሲምፕሊ ታምብኔሉን ከምናሰራ ዩቲዩብ ስቱዲዮ ኤአይ ውስጥ ብናሰራ ሲምፕሊ የቻናሉን ሁኔታ ስለሚያውቅ ለአልጎሪዝሙ የሚረዳውን ታምብኔል አውቶማቲካሊ በራሱ መስራት ይችላል። ይሄን ታምብኔል ሲምፕሊ ዳውንሎድ አደርጋለሁ። እዚህ ጋር እንደምታዩት የዳውንሎድ ምልክት አለ። ካልሆነ ትንሽ ላው ላይ ጫን ብላችሁ ዳውንሎድ የሚለው ምልክት ታገኛላችሁ። ዳውንሎድ ኢሜጅ የሚለውን አንዴ ተጠቅማላችሁ። ቀጥታ ዳውንሎድ ያደርግላችኋል። ከዛ በኋላ ቀጥታ ኦፕን የሚለውን ከፍታችሁ እዚህ ጋር ታምብኔሉን ማየት ትችላላችሁ ማለት ነው። ጋይዝ የዛሬ ቪዲዮ ይሄን ይመስላል። አይ ሆፕ ጥሩ ነገር እንዳገኛችሁ ተስፋ አደርጋለሁ። እንደዚህ ያደረጋችሁ ለታምብኔል ወጪ ሳታወጡ ዲዛይን እያላችሁ ፎቶሾፕ እያላችሁ ጊዜያችሁ ከምታባክኑ በኤአይ ህይወታችሁን አቅላችሁ በ5 ሰከንድ እንደዚህ መጨረስ ትችላላችሁ። የዛሬ ቪዲዮ ይሄን ይመስላል። እስከዚህ ድረስ ካያችሁ ቪዲዮ ወዳችሁታል ላይክ በማድረግ አበርታቱኝ። እንዲሁም ሐሳብ አስተያየት ካላችሁ ኮሜንት በመጻፍ አበርታቱኝ። በቀጣይ ቪዲዮ እንገናኝ። ባይ ባይ።